ሰው ከእግዚአብሔር ቃል ሰምቶ እግዚአብሔርን እንዳይከተል የማይረባ ክርክርን አንስቶ በከንቱ ጊዜውን እንዲጨርስ ሰይጣን የቤት ሥራ አድርጎ ሰጠው። ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ በማለት ይናገራል። በዚህ የመጽሐፍ ቅዱስ ክፍል ላይ ሁላችን ክርስቲያን የተባልን ተስማምተንበት ሳንጣላ ሳንከራከር እንኖራለን። እግዚአብሔር ሰውን ከምድር አፈር አበጀው ሲል ከየትኛው አፈር ከጥቁር ወይስ ከነጭ ብለን ሳንጠበብበትና ሳንጣላ በሰላም እንኖራለን። የእግዚአብሔርን ቃል እንደወረደ ተቀብለን በሰላም እንኖርበታለን እንጂ እስከ ዛሬ ድረስ ስንከራከርበት አንታይም። ነገር ግን በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ባለው ቃል ሁላችን እንጠበብበታለን፣ ተጠብበንበትም ደግሞ እስከ ክፍል በሚያደርስ ክርክር ተከራክረን ተጣልተንበት እንኖራለን። በምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ በማለት ዮሐንስ በመጽሐፍ ቅዱስ ላይ አስቀምጦልናል። ይህንን ቃል እንደወረደ ተቀብለን የምንኖርበት አይደለንም። ይልቁንም ተጠብበንበት ተፈላስፈንበት በማኅፀን ውስጥ ባለው ውሁድ እንዴት ነው ብለን በማርያም ውስጥ ባለው በማኅፀኗ ውስጥ በተደረገው ውሁድ ውስጥ ገብተን ባልተገለጠው ነገር ስንጣላና ስንከራከር እስከ ዛሬ ይኖረንበታል። ወደፊትም የምንኖርበት ይመስለኛል። የተገለጠውን ሳንኖር ያልተገለጠውን ለመኖር ስንል ስንጣላ እንታያለን። መጽሐፍ ቅዱስ በተገለጠው ነገር ላይ እንድንኖር ነበር የሚፈልገው። ያልተገለጠውን ለእግዚአብሔር ትተን በተገለጠው ነገር ላይ በሰላም ተስማምተን ብንኖር እግዚአብሔር በፍቅራችን ይከብር ነበር። ዮሐንስ በምዕራፍ 1 ላይ ስለ ጌታችን ኢየሱስ ክርስቶስ በደንብ አድርጎ አስረድቶናል። ነገር ግን ይህም አልበቃ ብሎን እኛ በማኅፀን ውስጥ ስለተደረገው ውሁድ፣ ስለተደረገው ሥርዓት፣ ስለተደረገው አሰራር ስንፈላሰፍ ስንጠበብ እንገኛለን። የእግዚአብሔር ዓላማ እኛን ማዳን ነው። የእግዚአብሔር ዓላማ እኛን ማዳኑ ደግሞ ጌታችን ኢየሱስ ክርስቶስ አምላክ የሆነው ሰው መሆን ስለነበረበት ዋናው ሰው መሆን ላይ ስለነበረ ቃል ሥጋ እንደሆነ አስረድቶናል። ቃል ሥጋ ሆነ ብለን ተቀብለን ፍጹም ሰው ነው ብለን ካመንን ይህ በቂ ነበረ። ነገር ግን ይህ አልበቃ ብሎን ወይም ደግሞ ሥጋ ስለመሆኑ ነገር ላይ ያለን ትምህርት ልዩነታችንን አስፍቶ ላይቶን ይኖራል። ከድንግል ማርያም ሥጋን ነሳ ወሰደ ብለን መናገራችን፣ አንደኛው ደግሞ ሥጋን አልወሰደም ቃል ሥጋ ነው የሆነው ብሎ ቢናገርና ሐሳቡ ልዩነት ቢኖረው ክፋት ባልኖረው ነበረ። ነገር ግን ልዩነቱ እስከ ጥላቻ አድርሶን እስከ መከፋፈል አድርሶን አራርቆን ማኖሩ ነው። ፍጹም ሰውነቱን ፍጹም አምላክነቱን ባልካድንበትና ሁለታችንም ወይም በዚህም ያለን በዛም ያለን ባልካድንበት ጉዳይ ላይ ነገር ግን ስለ አፈጻጸሙ ላይ ወይም ስለ ስርዓቱ ላይ እንዴት ሆነ እንደዚህ የሆነው በሚለው ክርክር ግን ተጣልተን እንኖራለን። እንግዲህ የተገለጠውን ሳንኖር ያልተገለጠውን እንኖራለን ብለን እስከ ዛሬ እየተጣላናለን። ወደፊትም እየተጣላን የምንኖር ይመስላል። ሰውን ለማዳን ሰው መሆን ስለነበረበት መጽሐፍ ቅዱስ ቃል ሥጋ ሆነ ብሎናል። ሌላው ሳይንሳዊ እውቀት ምርምሩና ሚስጥር ነው ብለን ሚስጥሩን ለማወቅ መታገላችን ከትልቅ ክርክር ውስጥ አስገብቶ ከእግዚአብሔር ለየን እንጂ የጠቀመን ነገር የለም። ከድንግል ሥጋ መውሰዱ አያጣላም ነበረ። ከድንግል ሥጋ ባለመውሰዱ አያጣላም ነበረ። ሊያጣላ የሚችለው ክርስቶስ ኢየሱስ ፍጹም ሰው
መሆኑን አለማመን ነበረ። ፍጹም ሰውነቱን ባናምን ፍጹም ሰውነቱ ላይ ጥርጣሬ ቢኖረን ይህ ሊያጣላንና ሊያለያየን ይችል ነበር። ውህደቱ ሊያጣላን አይገባም ነበረ። ያንን ያልተገለጠውን ለእግዚአብሔር ትተን በተገለጠው ነገር ላይ ብንኖር መልካም ነበረ። ያልተገለጠው ምስጢር ለእግዚአብሔር ትተን በተገለጠው ነገር ላይ ሃይማኖት አድርገን ብንቀጥል መልካም ነበረ። ያልተገለጠውን ነገር ምርምራችንን አስፍተን ያንን ሃይማኖት አድርገን ስናመጣ ልዩነት ፈጥረን ለጥያቄ መልስ የሌለው ለማንም ሊገባ የማይችል ነገር ግን በግዴታ ይሁን ተብሎ ሊቀበል በሚችል አይነት ነገር በዛ ውስጥ ሃይማኖት አድርገን እንኖራለን። ሃይማኖት ሊሆን የሚገባ በግልጽ የተቀመጠ ቃል ቢሆን ለሰዎች ሁሉ ግልጽ ይሆን ነበር። መንፈሳዊነት ብዙ ምስጢር ቢኖረውም ነገር ግን ስለ መዳናችን ጉዳይ ላይ ምስጢር የሆነ ነገር የተሸፈነ ነገር የለም። በማርያም ውስጥ የተደረገው ክንውን አስፈላጊ ሆኖ ቢገኝ ኖሮ መጽሐፍ ቅዱስ በግልጽ ያስቀምጠው ነበር። በዛ ውስጥ ስለተደረገው ስርዓት፣ ስለተደረገው ውህደት ምንም ሳይቀር ሳይዛነፍ መጽሐፍ ቅዱስ ያስቀምጥልን ነበር። እሱ የዚህ ያክል አስፈላጊ ነው ብሎ ያላስቀመጠውን ነገር ግን እኛ ግን ያስፈልጋል ብለን ጨምረን ጎትተን አምጥተን ሃይማኖት አድርገን አንዱን እናወግዝበታለን፣ አንደኛውን ደግሞ ትክክል ብለን እናጸድቅበታለን። ከምድር አፈር እግዚአብሔር ያበጀው አዳምን ብቻ ነው። ሌሎቻችን የተሰራ ነው በእናት በሴት ማኅፀን ውስጥ ነው። ይህም ጉዳይ አላከራከረንም፣ አላጣላንም። ሂደቱ እንዴት እንደሆነ ሊገባን ችሏልና። ነገር ግን ጌታችን ኢየሱስ ክርስቶስ ጋር ሲደርስ ለምን አከራከረን? ለምን አጣላን? ለምን ልዩነትን ሊፈጥርብን ቻለ? ሰይጣን ጌታችን ኢየሱስ ክርስቶስን እንዳንረዳው የፈጠረብን ውዝግብና ክርክር ወይም የቤት ሥራ ነው ብዬ አምናለሁ። ሰው የሚሆነው ከምድር አፈር ብቻ ሲሰራ ነው ብለን እንዳልተከራከርን ጌታችን ኢየሱስ ክርስቶስ ወይም አምላክ ሰው መሆን የሚችለው ከድንግል ማርያም ሥጋ በመውሰድ ብቻ ነው ልንል እንዴት ቻልን? ሰው ለመሆን የሚያስፈልገው ከድንግል ማርያም ሥጋን በመውሰድ ብቻ ነው ብለን የምናምን መሆኑ ባይከፋ ደግሞ ጥሩ ነበር። ነገር ግን በዚህ መንገድ ብቻ ካልሆነ በዚህ መንገድ ወይም በዚህ ስርዓት ካላመናችሁ ከዘላለም ሕይወት ተቀልጥሳችሁ ወድቃችኋል የሚለውን ክርክር የሚለውን ደግሞ ውግዘት ከየት አመጣችሁት? ለዛ እንድናምን ተፈልጎና ለዛ እንድናምን የግድ ሆኖ ቢሆን ጌታችን ኢየሱስ ክርስቶስ በምድር እያለም ከዛም በኋላ ደቀ መዛሙርቶቹ ሲያስተምሩ ሂደቱን አላስቀመጡልንም። የመዳን መንገድ አድርገው አላስቀመጡልንም። የመዳን መንገድ ብለው ያስቀመጡልን የሕያው የእግዚአብሔር ልጅ መሆኑን እንድናምን እንደገናም ደግሞ ፍጹም ሰውን መሆኑን እንድናምን ለበደላችን መስዋዕት ቤዛ ሊሆን እንደመጣ እና ቤዛ መሆኑን እንድናምን ሲነግሩን አፈጣጠሩ ላይ ግን ትኩረት አድርገው አልነገሩንም። ባልተገለጠው ነገር ባንከራከር ባንጣላ መልካም ነው። ለእኔ ግን ከድንግል ማርያም ሥጋን የሚውሰድ አይውሰድም ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብቻ መሆኑ ለእኔ በቂ ነው። ከበቂም በላይ ነው። አመጣጡ ላይ ሂደቱ ላይ የሚያገባኝ ነገር የለም። ከማርያም ሥጋ ነሳን ብትለኝ እሺ እልሃለሁ። ቃል ሥጋ ነው የሆነው ብትለኝም እሺ እልሃለሁ። ነገር ግን ፍጹም ሰው አልነበረም ያልከኝ ጊዜ እንጣላለን፣ እንለያያለን። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው።